አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጃፋተች የቴክኖሎጂ ቻናል ነው። በዚህ ቻናል ቴክኖሎጂን በተመለከተና አጠቃቀማቸውም እንዲሁም ዓለም ላይ ያሉ አስገራሚ የቴክኖሎጂ ውጤቶችን እናስቃኛችኋለን። የጃፋተች የዩቲዩብ ቻናል ነው። ለቻናሉ አዲስ ከሆኑ ሰብስክራይብ ያድርጉ። እንዲሁም የኖቲፊኬሽን ምልክቱን በመጫን በቀጣይ ከጃፋተች ቪዲዮዎች ሲለቀቁ በቶሎ እንዲደርሱ ያድርጉ። በቴክኖሎጂው ዓለም እጅግ ከፍተኛ ተከታይና ተጠቃሚ ካላቸው የፕላትፎርሞች መካከል አንዱ የሆነውን የኢሜል አከፋፈትን በተመለከተ በዚህ አጭር ቪዲዮ ላስቃኛችሁ ወደድኩ። በተለይም ደግሞ በአሁኑ ሰዓት በጣም እጅግ ጠቃሚ ከሆኑ አፕሊኬሽኖች መካከል አንዱ የሆነው የኢሜል አካውንት እንግዲህ እያንዳንዱ ሰው ባለው ስልክ መጠቀም መክፈት ይችላል ማለት ነው። በቀላሉ በስልክ ቁጥሩ መጠቀም ይችላል። የዚህን አጠቃቀም እንግዲህ ላሳያችሁ ወደድኩ ዛሬ። መጀመሪያ ላይ ኢሜል ያው ጂሜል ኢሜል አንድ ተመሳሳይ ናቸው። ኢሜል አካውንት የሚባለው ጂሜል ነው። ጀስት አሁን እኛ የምንከፍተው ጂሜል ይሆናል ማለት ነው። ያው ጂሜል ሲኖር በተለይም ለምሳሌ እኔ አሁን በግሌ ከ10 አመት በፊት የነበሩ የስልክ ቁጥሮች ስልኬ በተደጋጋሚ ጠፍቶም ጭምር እስካሁን እነዛን ኮንታክቶች በቀላሉ በጂሜል አካውንት ሴቭ ስላደረኳቸው መጠቀም እችላለሁ። እንዲሁም በጣም በርካታ ከ10 ምናምን አመት በፊት የነበረን መረጃ ስቲል በጂሜል አካውንት ያስቀምጬ ስለነበረ አሁንም መጠቀም እችላለሁ ማለት ነው። ስለዚህ የጂሜል አካውንት በዚህ ጊዜ በተለይ መረጃ ለመላላክ ሊሆን ይችላል፣ መረጃ ለማስቀመጥ ሊሆን ይችላል፣ የስልክ ኮንታክቶችን የስልክ ሴቮችን ለማስቀመጥ ሊሆን ይችላል። በጣም በተለያየ መንገድ እጅግ ጠቃሚ የሆነ አፕሊኬሽን ነው። ስለዚህ ሁሉም ሰው የጂሜል አካውንት ቢኖረው ጥሩ ይሆናል ማለት። ስለዚህ እዚህን የጂሜል አካውንት አከፋፈት ዛሬ እንዴት በቀላሉ መክፈት እንደምንችል አሳያችኋለሁ ማለት ነው። መጀመሪያ ስልካችን ውስጥ እንገባለን። ስልካችን ውስጥ ከገባን በኋላ ክሮም ላይ እንሄዳለን። ጉግል ክሮማችን ላይ ከገባን በኋላ እንግዲህ www.google.com ብለን እንጽፋለን። ያው ዳታችንን እናበራለን። መጀመሪያ ስልክ ዳታችንን እናበራለን። ከዛ www.google.com ብለን እንጽፋለን። ከዛ በኋላ ጉግል ያው የሚለው እንትን ይመጣልናል። ከፊት ለፊት በስክሪኑ እንደምታዩት ጉግል የሚል እንትን ይመጣልናል ማለት ነው። ከዛ ቀጥሎ እንግዲህ ጫፍ በስተቀኝ በኩል በላይኛው ጫፍ ሳይን ኢን የሚል ይመጣል። ሳይን ኢን የሚለው ሲመጣልን ሳይን ኢን የሚለውን እንጫናለን ማለት ከዚህ በፊት ሌላ የጂሜል አካውንት ካለን የጂሜል አካውንት ፕሮፋይል ሊመጣልን ይችላል። እንደዛ ከሆነ ያቺን የቀድሞን ትተን ሌላ አዲስ መክፈት ፈልገን ከሆነ ያቺን ፕሮፋይሏን ክሊክ ስናደርጋት ከታች ማኔጅ አካውንት የሚል ይመጣል። ማኔጅ አካውንት የሚለውን ስንጫነው ደግሞ አድ አካውንት የሚል ይመጣል። አድ አካውንት የሚለውን ስንጫነው ይህ ከፊት ለፊት ስክሪኑ ላይ የምትመለከቱትን አይነት ይመጣልናል ማለት ነው። ስለዚህ ያው እኛ አዲስ አካውንት መክፈት የፈለግነው አዲስ አካውንት መክፈት ስንፈልግ ደግሞ ክሬት አካውንት የሚለውን እንጫናለን። ክሬት አካውንት የሚለውን ስንጫን ፎር ማይሰልፍ ፎር ቻይልድ የሚል ይመጣል። ስለዚህ እኛ ለራሳችን ስለሆነ የምንከፍተው ፎር ማይሰልፍ የሚለውን እንጫናለን ማለት ነው። ስለዚህ ከዛ ፈርስት ኔም አስገቡ ይለናል። ፈርስት ኔም ደግሞ በዚህ መንገድ አስገባውኝ የኔ ሴር የዚህ የራሱ ስለሆነ ጃፋተች በሚል አስገባውኝ። ከዛ በኋላ ላስት ኔም ላይ ደግሞ ኦፕሽናል ነው። ከፈለግን ማስገባት እንችላለን፣ ካልፈለግን ደግሞ ለማስገባት እንችላለን። ስለዚህ እንዘለዋለን ማለት ነው እኛ። ከዛ ቀጥሎ ኔክስት የሚለውን ስንጫን ቤዚክ ኢንፎርሜሽን ከሆኑ መካከል አንደኛው የበርዝ ዴት፣ በርዝ መንዝ እና በርዝ ይር ይመጣልናል ማለት ነው። እነዚህን በሰራቱ እናስገባለን ማለት ነው። እዚህ ጋር ያው 02 ቢያስገባሁኝ ከዛ 1996 ያው እንዴ በጣም ህፃን ምናምን እንዳትሉ፣ ይሄ በአውሮፓውያኑ የዘመን አቆጣጠር ነው የምናስገባው ማለት ነው። ስለዚህ ከዛ በኋላ ጾታ ጀንደር እናስገባለን። እኔ ደግሞ ወንድ ነኝ፣ ያው አይፈትሽም። ወንድም ሴትም ብትሉት ተቀብሎ ያስተናግዳል ማለት ነው።
ከዛ ቀጥሎ ደግሞ በምን አይነት መንገድ ኢሜይሉን ላስገባላችሁ ይላችኋል። ከዛ በራሳችሁ መንገድ የራሳችሁን እንትን ማስገባት ከፈለጋችሁ ማስገባት ትችላላችሁ። ከፈለገ ግን እሱም ያስመርጣችኋል። እዚህ ጋር ለምሳሌ እኔ መሃል ላይ ያለውን እመርጣለሁ ማለት ነው። መሃል ላይ jafatech78@gmail.com ያው ላለመልፋት ማለት create your own gmail address መክፈት ትችላለህ። ራስ ለምሳሌ jafatech19 jafatech20 ምናምን ብዬ መክፈት እችላለሁ ማለት። ስለዚህ እኔ የመሃሉን መረጥኩ ማለት ነው። ከዛ በኋላ ፓስወርድ እንመርጣለን ማለት ነው። ከዚህ በፊት ያው ፓስወርዱ ስትሮንግ እንዲሆን ይፈልጋል። ጂሾ ፓስወርድ መተሏን ያው ፓስወርዱን ጽፉትን ፓስወርድ ለማሳየትና ላለማሳየት ነው። ስለዚህ አለማሳየት ከፈለጋችሁ ማርኳን ታጠፋላችሁ ማለት ነው በዚህ መልኩ። ከዛ ቀጥሎ ደግሞ ፓስወርድ በዚህ መንገድ ታስገባላችሁ። ራሳችሁን የሚቀላችሁን ፓስወርድ ወደፊት ማትረሱትን ፓስወርድ ታስገባላችሁ ማለት ነው። እኔ አስገባው ኔክስት የሚለውን እንጫናለን። ከዛ በኋላ ኔክስት የሚለውን ስንጫን ያው ፎን ነምበር ቬሪፊኬሽን ይፈልጋልና ጂሜል ፎን ነምበር ቬሪፊኬሽንን የምንከፍትበትን ስልክ ቁጥር እናስገባለን ማለት ነው። ያው አሁን በእጃችን ያለ ስልክ መሆን አለበት ስልኩ፣ ምክንያቱም ኤስኤምኤስ ስለሚገባ ኮንፈርሜሽን ኮድ ልንጠየቅ እንችላለን። ስለዚህ ስልኩ በእጃችን ያለ ቢሆን ይመረጣል ማለት ግን ለኮንፈርሜሽን ሲፈለግ ተፈለገ አሁን ለምሳሌ ኮንፈርሜሽን ፈልጎብናል። ይሄን ኮንፈርሜሽን ለማስገባት የግድ ስልክ ቁጥር ማስገባት ነበረብን ማለት ነው። ስለዚህ በዚህ መንገድ ኮዱን ሜሴጁ ሲገባ ጀስት አውቶ ፉልፊል ማለት አስገባልን ማለት ነው። በቀጥታ ስልክ ቁጥሩን አስገብቶ ኮንፊርም አድርጎልናል። አሁን ጃፋተችን ከፍተው ማለት ነው በዚህ መንገድ። ስለዚህ በቀላሉ በዚህ መንገድ የጂሜል አካውንታችንን መክፈት እንችላለን። ኔክስት የምትለዋን እንጫናለን ከስር ያለችዋን። ከዛ በኋላ ኦሬዲ ጂሜል አካውንታችን ኮንፊርም አድርጎልናል። ኔክስት የምትለዋን ስንጫን እነዚህ ፕራይቬሲ ኤንድ ተርምስ ይሄ ጉግል አካውንትን ክሬት ስናደርግ እነዚህ ነገሮች የጉግል አካውንት ህግና ደንቦች ናቸው። እነዚህን ህግና ደንቦች አንብበን መረዳት ከፈለግን አንብበን መረዳት እንችላለን። ግን የግድ መስማማት ስላለብን አግሪ የሚለውን እንጫናለን ማለት ነው። አግሪ ያው ማለት በእነዚህ ፕራይቬሲና ፖሊሲዎች ጉዳይ የሚጥስ ነገር ላለማድረግ እና የነዚህን ፕራይቬሲ እና ፖሊሲስ ለማክበር ዝግጁነትን የምንገልጽበት ነው። ስለዚህ አለመስማማት አንችልም። ካልተስማማን ጉግል አካውንቱን መተው ነው የምንችለው። ስለዚህ ያው እኛ ደግሞ መክፈት ስለፈለግን የግድ በእነሱ ህግ እንስማማለን ማለት ነው። ለዛም ሲባል አይ አግሪ የምትለዋን ማርክ በማድረግ ወደ ቀጣዩ ስቴፕ እንሄዳለን። ኦሬዲ የጂሜል አካውንቱ ተከፍቷል። ከዚህ በኋላ አግሪ ሚሊዮን ከተጫንን በኋላ አግሪ ሚሊዮን ከተጫንን በኋላ በዚህ መንገድ የጂሜል አካውንታችንን መከፈቱን ያበስረናል ማለት ነው። ስለዚህ አንድ ሰው የጂሜል አካውንቱን በቀላሉ በዚች መንገድ መክፈት ይችላል ማለት። ብዙ ሰው ጂሜል አለ ኢሜል አለ ተብሎ ሲጠየቅ የለኝም ከማለት በዚህ መንገድ ኢሜሉን በቀላሉ ከፍቶ መጠቀም ይችላል። ከዛ በኋላ በዛ ኢሜል የፈለገውን ነገር መላላክ ይችላል። ስልክ ቁጥሮችን ሴቭ አድርጎ ለዘመናት ማስቀመጥ ይችላል። ፋይሎችን ማስቀመጥ ይችላል እዛ ውስጥ። ስለዚህ ከዚህ ዩቲዩብ አካውንት መክፈት ይችላል። ሌሎች እነ ቲክቶክ እነ ፌስቡክ እነ አብዛኞቹ ዓለም ላይ አሁን ላይ ያሉ ፕላትፎርሞች የጂሜል አካውንትን ይፈልጋሉና በተለይ ከጉግል ጋር በተያያዘ ይሄ ፕሌይ ስቶርን ለመጠቀም እጅግ ጠቃሚ የሆነ አፕሊኬሽን ነውና ይህን አፕሊኬሽን መጠቀም ያስፈልጋል ማለት። ይህ ጃፋ ተች የዩቲዩብ ቻናል ነው። የቻናሉን ቪዲዮ ስለተመለከቱ
እናመሰግናለን። ለዩቲዩብ ቻናላችን አዲስ ከሆኑ ሰብስክራይብ ያድርጉ። የኖቲፊኬሽን ምልክቱን በመጫን በቀጣይ የሚለቀቁ ቪዲዮዎች ቶሎ እንዲደርሱት ያድርጉ። በቀጣይ በሌላ የቴክኖሎጂ ፕሮግራም ቪዲዮ እስከምንገናኝ ቸር ቆዩን።